ብለን ቀና ስንል የማዞር ስሜት እንዲሰማን ያደርጋል። ድካም፣ ራስ ማዞር፣ ነጭ ቆዳ ወይም መገርጣት የምንለው ወይም ደግሞ ፈጣን የሆነ የልብ ምት፣ የትንፋሽ መቆራረጥ፣ የማስታወስ ችግር፣ የወር አበባ በጣም ከፍተኛ ፍሰት ያላቸው ሴቶች ከሆኑ ወይም እንዴት ቆያችሁኝ? በዛሬው ፕሮግራማችን የምናየው የደም ግፊት ወይም ከፍተኛ የደም ግፊት እንደሚባለው ሁሉ ዝቅተኛ የደም ግፊት ወይም ደግሞ የደም ማነስ አኒሚያ እያልን የምንጠራው ሌላ የህመም አይነት እንዳለ ወይም የበሽታ አይነት እንዳለ ታውቃላችሁ? ከፍተኛ የደም ግፊት ሃይፐርቴንሽን ሲባል፣ ዝቅተኛ የደም ግፊት ሃይፖቴንሽን ወይም ደግሞ የደም ማነስ ወይም አኒሚያ እንለዋለን። ይህም የሚከሰተው በሰውነታችን ውስጥ ያሉ ቀይ የደም ሴሎች ወይም ሪድ ብለድ ሴል የምንለው ቁጥር ወይም በእነዚህ ሴሎች ውስጥ ያለው ሄሞግሎቢን መጠን ከመደበኛው በታች ሲሆን ማለት ነው። ያ ማለት ከ90 በ60 በታች ከሆነ ማለት ነው። ለምሳሌ ሄሞግሎቢን ማለት ምን ማለት ነው ካላችሁ፣ ሄሞግሎቢን ማለት ኦክሲጅን ማጓጓዣ ፕሮቲን ማለት ነው። በእነዚህ ምክንያቶች ሰውነታችን ኦክሲጅን በአግባቡ ወይም ለሰውነታችን ክፍሎች እንዳይደርስ ያደርጋል። የደም ማነስ ወይም አኒሚያ በጊዜ ካልተስተካከለ ወይም ደግሞ ትሪት ካላደረግነው ይዟቸው የሚመጣ ብዙ የጤና መዘዞች አሉ። የመጀመሪያው ድካም ነው። ወይም ምንም ስራ ሳንሰራ ወይም ቁጭ ብለን የድካም ስሜት እንዲሰማን ወይም ትንሽ ለመንቀሳቀስን በሞከርን ቁጥር በትንሽ ጊዜ ውስጥ ደካማ የመሆን ወይም የድካም ስሜት እንዲሰማን ያደርጋል። ሁለተኛ ደግሞ የገረጣ ቆዳ እንዲኖረን ወይም ደግሞ ወደ ነጭ ያደላ ወይም ምቾት የማይሰጥ ቆዳ እንዲኖረን ያደርጋል ማለት ነው። ሶስተኛው ትንፋሽ መቆራረጥ። ይህም ስራ በምንሰራበት ጊዜ ወይም በምንንቀሳቀስበት ጊዜ ትንፋሻችን ኖርማል አለመሆን ወይም የትንፋሽ ማጠር እንዲያጋጥመን ያደርጋል። አራተኛው ማዞር ወይም ራስ ምታት ነው። እነዚህ ከሚፈለገው በላይ ወይም ደግሞ ከሚገባው በላይ ኦክሲጅን ስለማያገኝ የማዞር ስሜት ወይም ደግሞ ከተቀመጥንበት ስንነሳ ወደ አንድ ሳይድ ስንዞር ወይም ቁጭ ብለን ጉንብስ ብለን ቀና ስንል የማዞር ስሜት እንዲሰማን ያደርጋል። ሌላው ቀዝቃዛ እጆችና እግሮች ነው። ቀዝቃዛ እጆችና እግሮች እንዲኖረን ነው የሚያደርገው ማለት ነው። የደም ዝውውራችን ደካማ ስለሆነ ለጉንፋን ወይም ለትንንሽዬ በሽታዎች የተጋለጥን እንድንሆን ያደርገናል። ሌላው የልብ ችግር ነው። ከባድ የሆነ የደም ማነስ ወይም ደግሞ ከባድ የሆነ የደም ማነስ ካለብን የልብ ምት እንዲጨምር ያደርጋል። ይህ ደግሞ ኦክሲጅን በአግባቡ ደሊቨር ስለማይደረግለት ወይ ኦክሲጅን በአግባቡ ስለማይደርሰው ለዛ ሲል ያን እጥረት ለማካካስ ሲል ልባችን ከፍተኛ የሆነ ስራ መስራት ይኖርበታል ማለት ነው። ስለዚህ ያንን ለልብ ድካም እንድንጋለጥ ያደርገናል። በሰባተኛ ደረጃ የግንዛቤ ችግር ነው። የግንዛቤ ችግር ወይም ነገሮችን ለማገናዘብ ወይም ለማስታወስ እንድንቸገር ያደርጋል። የደም ማነስ መኖሩ ማለት ነው። ሌላው ለኢንፌክሽን የመጋለጥ እድላችን ከፍተኛ ይሆናል ነው። በትንንሽ ነገሮች ወይም ለትንንሽ በሽታዎች ራሱ የመጋለጥ እድላችን ወይም ለኢንፌክሽን የመጋለጥ እድላችን ከፍተኛ ይሆናል። ሌላው ሬስትለስ እንሆናለን ነው የሚለው። ያ ማለት ሌግ ሲንድረም የሚባል አለ። ሌግ ሲንድረም ማለት ጀስት እረፍት አለመሰማት፣ የአይረን እጥረት ስላለብን እረፍት እንዳይሰማን ያደርገናል። ያ ደግሞ የሆነ በእጃቸው እንዲኳኳ የሚያደርጉት ነገር፣ እግራቸውን እንደዚህ ኳኳ የሚያደርጉት ነገር ይኖራል ማለት ነው። እነዛ ሬስትለስ እንዲሆኑ ያደርጋቸዋል ይላል። ሌላውና አንዱ መንገድ ደግሞ በእርግዝና ወቅት የሚያጋጥመን ችግር ነው፣ አኒሚያ ወይም የደም ማነስ ካለብን። ይህ ደግሞ በእናቲቱም በልጁም ላይ ከፍተኛ የሆነ አደጋ ያመጣል ይላል። ለልጁ እስከ መውረድ ወይም ደግሞ ውርጃ እስከሚባለው ድረስ ሊመጣ ይችላል። ወይም ደግሞ ከተወለደ ደግሞ ከሚጠበቀው በታች ክብደቱ ዝቅተኛ ሆኖ እንዲወለድ ያደርገዋል ማለት ነው። ሌላው ለሁሉም ለስፖርተኞች ወይም ደግሞ ለሁሉም ሰው የሚሆነው ደግሞ የማገገሚያ ጊዜን ያራዝማል ነው። ያ ማለት የቁስልን ጊዜ ወይም ደግሞ ተመትተን ወይ ተቆርጠን ብንገኝ ወይም በሰርጀሪ ቢኖርብን ወይም ቀዶ ጥገና ቢኖር ያንን ቁስል ለማገገም ረዥም ጊዜ እንዲወስድበት ያደርጋል ነው የሚለው ማለት ነው። ኦኬ እሺ፣ ምልክቶች ምንድን ናቸው ለሚለው የመጀመሪያው ድካም፣ ራስ ማዞር፣ ነጭ ቆዳ ወይም መገርጣት የምንለው ወይም ደግሞ ፈጣን የሆነ የልብ ምት፣ የትንፋሽ መቆራረጥ፣ የማስታወስ ችግር፣ ቀዝቃዛ እጅና እግሮች መኖር ወይም የጥፍር መሰባበር እንዲሁም ደግሞ የእይታ ወይም ደግሞ በአእምሯችን ብዥ የማለት ስሜት እንዲኖረን ያደርጋል ማለት ነው። አሁን የማገገሚያ ዘዴዎች ምንድን ናቸው የሚለውን ከማየታችን በፊት መጀመሪያ የደም ማነስ ሊመጡ የሚችሉት ወይም ደግሞ ሊፈጠር የሚችልበትን ምክንያት እንይ። የመጀመሪያው የአይረን እጥረት ነው። አይረን ወይም የብረት እጥረት በሰውነታችን ውስጥ በቂ አይረን ያላቸው ምግቦች ወይም የምንወስዳቸው ምግቦች በቂ አይረን ከሌላቸው
የአይረን እጥረት እንዲያጋጥመን ያደርጋል። የአይረን እጥረት መኖሩ ደግሞ ምን ያደርጋል? አኒሚያ ወይም የደም ማነስ እንዲኖርብን ያደርጋል ማለት ነው። ሁለተኛው የቫይታሚን ቢ ወይም ደግሞ ፎሊክ አሲድ እጥረት ነው። እነዚህ ነገሮች ሄሞግሎቢን ለመፍጠር አስፈላጊ ናቸው ማለት ነው። ወይም እነዚህ ነገሮች ሲፈጠሩ ወይም ፎሊክ አሲድ ስናጣ ወይም ሄሞግሎቢን መፈጠር ካልቻለ ደግሞ የሜጋሎፕላሲስ የሚባሉት የደም ማነስ አይነቶች እንዲፈጠሩብን ያደርጋል ማለት ነው። ሌላኛው የደም መፍሰስ ነው። ሌላኛው ሶስተኛው ችግር የደም መፍሰስ ነው። ይህ ደግሞ በአደጋ ምክንያት ሊሆን ይችላል፣ ወይም ከልክ ያለፈ የወር አበባ ፍሰት ወይም ደግሞ አንዳንዴ በአንጀት ቁስለት ወይም በጨጓራ በሽታ ምክንያት የሚፈሱ የደም ብዛት መኖሩ ወይም የሚፈስ የደም መኖሩ አንድ ለደም ማነስ የተጋለጠን እንድንሆን ያደርገናል ማለት ነው። ሌላኛው የአጥንት መቅኔዎች ችግር ነው። የአጥንት መቅኔ ችግር ማለት ወይም ደግሞ ቦንማረው የምንለው ማለት ነው። ቦንማረው የሚባለው ጤናማ ወይም ሪድ ብለድ ሴል ማምረት ካልቻለ እነሱ የሚያመጡት ሉኪሚያ የሚባል ወይም ደግሞ የጄኔቲክስ ችግሮችን ጨምሮ ለደም ማነስ አንድ ምክንያት ሊሆኑ ይችላሉ ማለት ነው። እሺ አሁን ማገገሚያ ዘዴዎች ምንድን ናቸው የሚለውን እኔ ማገገሚያ ዘዴዎች የመጀመሪያው አመጋገብን ማስተካከል ነው። አመጋገብን ማስተካከል ነው። እነዚህም የአይረን መጠናቸው ከፍተኛ የሆኑ ምግቦችን መውሰድ፣ ለምሳሌ ቀይ ስጋ፣ ጉበት፣ ቀይ ጤፍ፣ አረንጓዴ ቅጠሎች እንዲሁም እንቁላል እንዲሁም ደግሞ ቫይታሚን ሲዎች እነ ሎሚ፣ ብርቱካን የምንላቸውን አትክልቶች መውሰድ መቻል ማለት ነው። በሁለተኛ ደረጃ ግዴታ ከሆነ አይረን ወይም ደግሞ ቫይታሚን ቢ ኮምፕሌክስ ወይም ፎሊክ አሲድ መውሰድ ሊኖርብን ይችላል ማለት ነው። እነዚህ ማዕድኖች መውሰድ ሊኖርብን ይችላል ማለት ነው። ግን ደግሞ በዶክተር ትዕዛዝ ቢሆን ሪከመንድ ይደረጋል። በዶክተር ትዕዛዝ ቢሆን ነው የሚመረጠው ማለት ነው። ሌላው የደም በቀጥታ መሞላት ወይም የደም መሞላት የሚባለው ነው። የደም መሞላት ወይም ብለድ ትራንስፊውዥን የሚባለው የደም ማነስ ማለት ከኛ ከምንችለው ወይም ደግሞ ማስተካከል ከምንችለው በላይ ከሆነብን ወይም ለአደጋ የሚያጋልጠን ከሆነ ግዴታ ከሌላ ሰው ደም ወስደን የደም መሞላት ልናደርግ እንችላለን ማለት ነው። ሌላው ሁኔታዎችን ማስተካከል ነው። ይህ ማለት የወር አበባ በጣም ከፍተኛ ፍሰት ያላቸው ሴቶች ከሆኑ ወይም እህቶች ካሉ ያንን በመጠኑ ወይም መጠነኛ እንዲሆን ሕክምናን ተጠቅመው ማስተካከል መቻል። የጨጓራ ወይም የአንጀት ቁስለት ካለባቸው ያንንም በትክክል ተከታትሎ ትሪት ማድረግ መቻል ነው። ወይም ሰው ሲጎዳ ደግሞ ከሆነ የሚመጣው ጉዳታቸውን ወይም የተጎዱትን ብዙ ደም እንዳይፈስ ቶሎ ትሪት ማድረግ መቻል ማለት ነው። ሌላኛው በጣም ከበዛና ከአቅም በላይ ከሆነ ጄኔቲክስ ወይም ደግሞ የጄኔቲክስ ህክምና ማድረግ ይሉታል። የጄኔቲክስ ህክምና ማድረግ የሚሉት በጣም ሲበዛ ለምሳሌ የአጥንት መቅኔ ሽግግር ሊደረግላቸው ይችላል ይላሉ። የአጥንት መቅኔ ሽግግር ሊደረግላቸው ይችላል ማለት ነው። በስድስተኛ ደረጃ ዋናውና በጣም አስፈላጊው የማገገሚያ መንገድ ከአመጋገብ ቀጥሎ ማለት ተፈጥሯዊ በሆነ መንገድ ከአመጋገብ ቀጥሎ ዋናውና ትልቁ ነገር የአካል ብቃት እንቅስቃሴ መስራት ነው። ነገር ግን የአካል ብቃት እንቅስቃሴ ስንሰራ የደም ማነስ ወይም ደግሞ ሃይፖቴንሽን እና የደም ብዛት ወይም ከፍተኛ የደም ግፊት የምንለው ማለት ነው፣ ሃይፐርቴንሽን ተመሳሳይ የሆነ ኤክሰርሳይዝ አይሰሩም። የደም ማለት ከፍተኛ የደም ግፊት ያለባቸው ሰዎች የሚሰሩትን እንቅስቃሴ የደም ማነስ ያለባቸው ሰዎች ቢሰሩት ለአደጋ የተጋለጡ ነው የሚሆኑት። እስኪ እንቅስቃሴዎችን እኔ እሺ እንቅስቃሴዎች የመጀመሪያው ካርዲዮቫስኩላር የምንላቸው ኢንዱራንስ የምንላቸው ናቸው። እነሱ ደግሞ የኤሮቢክስ እንቅስቃሴዎች ሆነው ግን በጣም ስለው የሆኑ የልብ ምትና የደም ዝውውርን ይጨምራሉ። ነገር ግን እንደ መራመድ ወይም ቀስ ብሎ በዝግታ መሮጥ ወይም ጆግ የምንለውን ወይም ብስክሌት መንዳት፣ መዋኘት፣ የዋና ማለት ነው ወይም ደግሞ የውሃ ኤሮቢክስ የሚባሉት ናቸው የሚሆኑት እንጂ ከባድ እንቅስቃሴ ያላቸው ሂት የሚባሉት አይሆኑም። ሌላኛው የጥንካሬ እንቅስቃሴዎች ናቸው። እነዚህ በጣም ቀላል የሆኑ ክብደቶችን ሊጠቀሙ ይችላሉ እንደ አማራጭ። ነገር ግን ዋናውና ሪከመንድ የሚደረገው ሰውነታቸውን ብቻ ተጠቅመው የሚሰሯቸው እንቅስቃሴዎች ወይም የጥንካሬ እንቅስቃሴዎች ናቸው። እነሱ ደግሞ የመጀመሪያው ለምሳሌ ፕላንክ ፖዚሽን ነው። ፕላንክ ፖዚሽን መልቲ ዳይሬክሽን የሆነ ጠቀሜታ ያለው ነው። የሆድና የጡንቻ ማጠንከሪያ የሚባለው ነው ማለት ነው። እሱን ለ2-3 ዙር እንደየችሎታቸው እስከ 2 ደቂቃ ድረስ ሊሰሩት ይችላሉ ማለት ነው። ሌላኛው ስኳት ነው።
ስኳት ደግሞ 4 ጊዜ ሊሆን ይችላል ወይም 4 ዙር ሊሆን ይችላል የሚሰሩት። እስከሚችሉት መጠን እየሰሩ ቀስ በቀስ ፕሮግረሱን እያሳደጉ ቢሄዱ ነው የሚሉት። ነገር ግን ስኳቱን የግድግዳ ስኳትም መስራት ይችላሉ። የግድግዳ ስኳት የሚባሉት ግድግዳ ተደግፈን ወይም ደግሞ ተደግፈን ሪዚስት የምናደርጋቸው ስኳቶች ማለት ነው። እነሱ እንደየአቅማቸው ረዘም ላለ ጊዜ ቢይዙት እግራችን እንዲጠነክር ወይም የተሻለ የደም ዝውውር እንዲኖረን ያደርጋል ይላል። እነዚህ አይዞሜትሪክ የሚባሉት እንቅስቃሴዎች ናቸው። በአጠቃላይ ስናያቸው የልብና የደም ዝውውርን ለማሻሻል እስከ 35 በመቶ ወይም ደግሞ 35 በመቶ የልብና የደም ዝውውር በሽታዎችን ይቀንሳል ብሎ ነው ሳይንስ የሚያስቀምጣቸው ማለት ነው። ሌላው የተለዋዋጭና ወይም ደግሞ ሚዛንን የመጠበቅ እንቅስቃሴዎች የሚባሉት ናቸው። ተለዋዋጭና ሚዛንን የመጠበቅ እንቅስቃሴዎች የሚባሉት የመገጣጠሚያ ህመምንና ድርቀትን የመከላከል አቅም አላቸው ማለት ነው። እነሱ እነ ዮጋ ወይም ደግሞ ቀስ ብሎ የሚደረግ የማሳሳቢያ እንቅስቃሴ ነው የሚላቸው። ቀስ ብሎ ነው የሚለው የሚደረግ የማሳሳቢያ እንቅስቃሴ ነው የሚላቸው። እነሱ ምን እንደሆኑ እናያለን። የእግር ጉዞ መራመድ እሱ ሪከመንድ ይደረጋል። በቀስታ ከ10 እስከ 15 ደቂቃ ጀምረው ከዛ በኋላ ቀስ እያሉ ቢያሳድጉት ሪከመንድ ይደረጋል ነው የሚለው ማለት ነው። እስኪ መጠንቀቅ ያሉብን የእንቅስቃሴ አይነቶች ምንድን ናቸው የሚለውን እኔ የመጀመሪያው ከፍተኛ ጫና ያላቸው እንቅስቃሴዎች ለምሳሌ ሂት ኤሮቢክስ የሚባሉት። ሂት ኤሮቢክስ ማለት በጣም ሃይ ኢምፓክት ያለው የኤሮቢክስ ማለት ነው። እነሱ ሪከመንድ አይደረጉም። እነዚህ ስፕሪንቲንግ የሚባሉ እንቅስቃሴዎች በ100 ሜትርን በአጭር ጊዜ መጨረስ ወይም በአጭር ጊዜ ተጀምሮ በአጭር ጊዜ የሚያልቁ እንቅስቃሴዎች ሪከመንድ አይደረግም። ምክንያቱም የልብ ምት ከፍ አድርጎ የኦክሲጅን ፍላጎቱ ስለሚጨምር ወይም የኦክሲጅን የሚጠቀም የኦክሲጅን አቅርቦት በጣም ከፍተኛ መሆን አለበት ማለት ነው። ለዛ እስከ ራስን መሳት ድረስ ማዞር ራስን መሳት ድረስ ሊያደርሳቸው ይችላል ነው የሚለው። ሁለተኛው ከፍተኛ ክብደት ያላቸው የጥንካሬ እንቅስቃሴዎች አይመከሩም። ያነ ደግሞ ከባድ ክብደት ማንሳት፣ መግፋት ወይም ደግሞ ዴድ ሊፍት እያልን የምንጠራቸው ማለት ነው። እነሱም የልብ ጫናን ስለሚጨምሩ እነሱ ሪከመንድ አይደረጉም ማለት ነው። ሌላኛው ድንገተኛ ወይም ፈጣን የሰውነት ለውጥ፣ ቶሎ ጉንብስ ብለን ቀና የምንልባቸው፣ ቶሎ ወደ ተለያየ ሳይድ የምንሽከረከርባቸው ወይም የምንዞራቸው እንቅስቃሴዎች ወይም ደግሞ ቁጭ ብለን በፍጥነት የሚያስነሱን እንቅስቃሴዎች ሪከመንድ አይደረጉም ማለት ነው። ስለዚህ እንቅስቃሴ ሲሰሩ ቀስ ያለ የተረጋጋ ከ1 ደቂቃ እስከ 2 ደቂቃ የእረፍት ጊዜን ያካተተ እንቅስቃሴ ቢያደርጉ ይመረጣል ማለት ነው። በዛ ውስጥ ደግሞ በቂ ፈሳሽ መውሰድ ወይም ደግሞ ሃይድሬሽን የሚለው በቂ ኤሌክትሮላይት እንዲኖራቸው ስለሚያደርግ ያግዛቸዋል ማለት ነው። ውሃ ሊሆን ይችላል ወይም ደግሞ ስፖርት ድሪንክ የሚባሉትን ሊሆን ይችላል የሚጠቀሙት። ከእንቅስቃሴ በኋላ በምንታጠብበት ጊዜ ራሱ ጥንቃቄ እንድናደርግ ሪከመንድ ያደርጋሉ። በምንታጠብበት ጊዜ ሳሙና ባዝ ወይም ደግሞ የሞቀ ሳሙና ባዝ ውስጥ ከ30 ደቂቃ በፊት ቀድመን መግባት አንችልም፣ ወይም እነዛ ሪከመንድ አይደረጉም። ምክንያቱም የደም ዝውውራችን ዝቅ ስለሚያደርጉት ለእኛ አደጋ አለው ማለት ነው። የደም ዝውውር ዝቅ ካለ ያው የማዞር ወይም የመውደቅ ችግር ነው የሚያጋጥመን ማለት ነው። ስለዚህ ከ30 ደቂቃ በኋላ እንቅስቃሴ ካቆሙ ከ30 ደቂቃ በኋላ እረፍት ወስደው በኖርማል ወይም በቀዝቃዛ ውሃ፣ በጣም በበረዷማ አላልኩም፣ በቀዝቃዛ ውሃ ቢታጠቡ ሪከመንድ ይደረጋል ማለት ነው። የደም ማነሱ ከፍተኛ ከሆነ እንቅስቃሴ በሚሰሩበት ጊዜ ኢንስትራክተር ወይም ደግሞ አሰልጣኝ ኮች ይዘው ቢሰሩ ይመከራል ማለት ነው። ተጨማሪ ደግሞ ኤክሰርሳይዝ በሚሰሩበት የመጀመሪያ ሳምንት ወይም የመጀመሪያው ወር ላይ ከ30 ደቂቃ ባይበልጥ የሚሰሩት እንቅስቃሴ ከ30 ደቂቃ ባይበልጥ ሪከመንድ ይደረጋል። ለዛሬ የነበረን ፕሮግራም ይህንን ይመስላል። ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ምናልባት እንቅስቃሴ አብረናችሁ እንድንሰራ የምትፈልጉም ከሆነ እንቅስቃሴውን አብረናችሁ እንሰራለን። ሰላም ቆዩልን።